ሰላም ውድ የዚህ ቻናል ቤተሰቦች ከሀገር ውጭና ከሀገር ውስጥ ያላችሁት በሙሉ ሰላማችሁ እንደ ምድር አሸዋ ብዝት ይበላችሁ እያልኩኝ ለዚህ ቻናል እስካሁን ድረስ ሳብስክራይብ ያደረጋችሁ ለድራማውና ለቻናሌ ያላችሁት ፍቅራችሁን እንድትገልጹልኝ በአክብሮት እየጠየቅኩኝ ዛሬ ዳጣ ተከታታይ ድራማ የሚገርም ደረጃ ላይ ደርሷል እና ሁሌ ሳንተጋ ለእናንተ ያለውን ነገር የምናቀርብላችሁ ይሆናል እና ውድ ቤተሰቦቼ ዳጣ በዚህ ክፍል ላይ እንዳየነው ከሆነ እጅግ በጣም ደስ የሚል ባህሪ ያላት ልጅ ነች። እናም በመሆን እንደሷ ለመሆን ሁሉም ሰው እንደሷ ቢሆን አሪፍ ነው ባይ ነኝ ውድ ቤተሰቦቼ። እናም ሌላው ደግሞ አቢጌል ከሷ ጋር ያለውን ጥላቻ በሙሉ ያያችሁበት ነውና ይሄ ደግሞ ውድ ቤተሰቦቼ የሚደገፍ አይደለም፣ የሚበረታታ አይደለም ውድ ቤተሰቦቼ። እናም ይሄ ነገር እንዳይቀጥል ባይ ነኝ። ትውልድ ከእንደዚህ እንደ አቢጌል አይነት ባህሪ እንዳይወስድ ባይ ነኝ ውድ ቤተሰቦቼ። እናም ውድ ቤተሰቦቼ ያለው ነገር በሙሉ ያያችሁበት ነው። እናም በስተመጨረሻም ውሃ የምትባል ልጅ እጅግ በጣም ደስ የሚል ባህሪ ያላት ልጅ ነች። እናም ውሃ ባትኖር ኖሮ ዳጣ ከማን ጋር ጊዜ የምታሳልፍ ይመስላችሁ ይሆናል። እናም ውድ ቤተሰቦቼ በጣም ደስ የሚል ነገር ያየንበት የድራማ ክፍል ነበር። እናም አቶ ደረጀና ወይዘሮ ማርታ ለዳጣ ያለው አመለካከት እጅግ በጣም ጥሩ ነው። እናም ውድ የዚህ ቻናል ቤተሰቦች በሙሉ ዳጣ በጣም ጎበዝና አስተዋይ ልጅ ነች። ስለሆነም ይሄ ሁሉ ድርጊት እሷ ቢደርስባትም በድል እንድትወጣ አድርጓታል ማለት ነው። በስተመጨረሻም ናታን የሚባል ልጅ በእንግድነት አቶ ደረጀ ቤት የተቀመጠው ናታን ከዳጣ አዲስ ፍቅር ጀምሯል ማለት ነው። እናም እሱ በጣም ወዷታልና እሷ ደግሞ ምንም አይነት ስሜት እንደዛ አይነት ስሜት የላትም። ውድ ቤተሰቦቼ እነሱ ቢጋቡ እንዴት ነው? አሪፍ ነው? ምንድነው የምትሉት? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አሳውቁኝ ውድ ቤተሰቦቼ። ዳጣ እስኪ ስለ ዳጣ ያላችሁን አስተያየት፣ አመለካከት እዚህ ኮሜንት ሴክሽን ላይ እንድታስቀምጡልኝ በአክብሮት ጠይቃችኋለሁ። በአጠቃላይ አቶ ደረጀ ከዲኤንኤ ምርመራ በኋላ ከዳጣ ጋር ዲኤንኤ ምርመራ ካደረገ በኋላ ለዳጣ ያለው አመለካከት እጅግ በጣም ጨምሯል። እናም ውድ ቤተሰቦቼ ይሄ ነገር እንዴት ነው እንደዚህ ሊሆን የቻለው? በድንገት ነው ወይስ ሆን ተብሎ ነው እንደዚህ የሆነው? ማለት ቀጥታ ከጎዳና አቶ ደረጀ ቤት መጣች። ከዛ መታ ከሱ ጋር እንዴት ነው ልጁ መሆኑ የቻለችው? እናም ውድ ቤተሰቦች ይሄ ነገር በጣም ግራም የሚያጋባ ነውና እስኪ ሀሳብ አስተያየታችሁን እያስቀመጣችሁልኝ ወደፊት ደግሞ ምንድን ነው የሚሆኑት? ናታንና አቢጌል ይጋባሉ ወይስ አይጋቡ የሚለው ነገር በራሱ ትልቅ ጉዳይ ነው እና ይሄን እስኪ ስለ ናታንና ስለ አቢጌል ያላችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ እንድታስቀምጡልኝ በአክብሮት እየጠየቅኳችሁ እስካሁን ድረስ ሳብስክራይብ ያደረጋችሁ ይህን ቻናል ሳብስክራይብ ያደረጋችሁ ለድራማው ነው ለቻናሌ ያላችሁን ፍቅራችሁን እየገለጻችሁ ውድ ቤተሰቦቼ በጣም ደስ የሚል ደረጃ ላይ ደርሷል ዳጣ ተከታታይ ድራማ። እናም በሚቀጥለው ክፍል ሰላም ሰራተኛ የሆነችው ሰላም ስለ ዳጣ ለማወቅ ያላት ጉጉት እጅግ በጣም ከቀን ወደ ቀን እየጨመረ በመምጣቱ ምክንያት ይህ ጉዳይ እንዴት ነው ሊወጣና ያለው ወይ ከወጣስ እንዴት ነው የሚሆነው? አቶ ደረጀ ከወይዘሮ ማርታ ጋር ያለው የትዳር ሁኔታ ይበላሻል ወይ አይበላሽም ወይ? እንዴት ነው የሚሆነው? አሁን ናታን ስለዛ ነገር ምንም ሀሳብ አልነበረውም። ግን ሰላም ዳጣ ከየት ነው የመጣችው? አስተዳደጓ በፊት ከድሬዳዋ ነው የመጣችው ብላ ዋሽታን ነበር። አባቴ ደግሞ ሲሳይ ይባላል ብላ ነበር። እናም ሲሳይ እንዳልሆነና አሁን ደግሞ ከድሬዳዋ አልመጣውም ያለች ነው። እናም ይሄ ነገር እንዴት ነው ብላ ለናታን ጥያቄ ፈጥራለች እና ናታን ደግሞ ሊጠይቃት ወስኗል ማለት ነው። እና ውድ ቤተሰቦቼ
ይሄ ነገር እውነት ከወጣ ምንድነው የሚሆነው ነገር የሚሆነው ነገር በቀጣይ ድራማ በቀጣይ ክፍል ላይ ይሄ ጉዳይ በጣም አጓጊና መሳጭ ነገር ነው። እስካሁን ድረስ እኛ ስንከታተል የነበረው ነገር ነው እና ውድ ቤተሰቦቼ ስለ ዳጣ ያላትን ነገር ይታወቅ ወይስ አይታወቅ ወይስ በድብቅ ይቆይ የሚለው ነገር እጅግ በጣም አጓጊ ጉዳይ ነውና እንዴት ነው ይቀጥል ወይስ ይቁም? ስለ ዳጣ ያላት እውነት ይውጣ ወይስ አይውጣ? እስኪ ሀሳባችሁን እስኪ ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦቼ። እኔ ስለዚህ ጉዳይ እጅግ በጣም ለመስማት ጓጉቻለሁ። እና ውድ ቤተሰቦቼ አቶ ደረጀ ሌላኛውና ከባዱ ምስጢር ደግሞ ምንድነው? ሰላም ከአቶ ደረጀ እንዳረገዘች እነዚህ ቤተሰቦች አያውቁም። እና አቶ ደረጀ ሰክሮ ወይዘሮ ማርታ ለጉብኝት ድሬዳዋ አልኩ ዱባይ በሄደችበት ጊዜ አቶ ደረጀ ሰክሮ ነበርና ሰክሮ ወደ ቤት ሲመጣ ወይዘሮ ሰላም ከአቶ ደረጀ ልጅ ፈልጋ ነበርና ልጅ ሳልወልድ እስካሁን ድረስ እንዴት ልቆይ ብላ ከአቶ ደረጀ አርግዛለች። ይሄም ነገር ከወጣ እንዴት ነው የሚሆነው? ውድ ቤተሰቦቼ ይሄ ቤተሰብ አደጋ ላይ ነው ያለው። እናም ውድ ቤተሰቦቼ እኔ እስኪ በዚህ ዙሪያ ያለው ነገር እስኪ የሰላም ልጅ የአቶ ደረጀ ልጅ እንደሆነ ይታወቅ ወይስ አይታወቅ ነው የምትሉት? እናም ይሄንና መሰል ጉዳዮችን ወደ እናንተ በፍጥነት ፈጣን መረጃ ስለምናመጣላችሁ እስኪ ይሄን ቻናል ሳብስክራይብ በማድረግ ሁልጊዜ አብሮነታችሁን እንድታሳዩልኝ እፈልጋለሁ። እናንተ አዝናኝና በጣም አስገራሚ መሳጭ ድራማ ሁሌ ይዘንላችሁ ስለምንመጣ ይሄን ቻናል ፎሎ በማድረግ ከዓለም ዳርቻ ያላችሁት በሙሉ ውድ ኢትዮጵያውያን ውድ ኤርትራውያን በሙሉ ይሄን ቻናል ሳብስክራይብ እንድታደርጉልኝ አካውንቴ እያደገ ስለሆነ እንድታሳድጉልኝ በአክብሮት እየጠየኳችሁኝ አዝናኝና አጓጊ ድራማዎችን በዚህ ቻናል ሁሌ የምንለቅላችሁ ይሆናል በቀጣይ ክፍል። እናም እኛ የምንጠብቀው ምንድነው? ስለ ዳጣ ያለው ሙሉ መረጃ እንድታውቅ እንፈልጋለን። እናም ውድ ቤተሰቦቼ ይሄ ነገር ይውጣ ወይስ በዛው ይቅር ነው የምትሉት? ሀሳባችሁን እስኪ ኮሜንት ሴክሽን ላይ አሳውቁልኝ እያልኩኝ ውድ ቤተሰቦቼ ስለዚህ ድራማ ያላችሁን በሙሉ ሀሳብ አስተያየት እንድታስቀምጡልኝ በአክብሮት እየጠየኳችሁኝ ሰላማችሁ እንደ ምድር አሸዋ ብዝት ይበላችሁ እያልኩኝ ቀጣዩን ክፍል በጉጉት እንጠብቃለን። ቸር ያቆየን። ሰላማችሁ ይብዛላችሁ። ቻው